እሺ ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ ወደ ዩቲዩብ እንግዲህ ቻፕተር ፎርን ይዤ መጥቻለሁ። እንግዲህ ሴሽኑን ከመጀመራችን በፊት ለቻናሌ አዲስ የሆናችሁ ሁላችሁም ሰብስክራይብ አድርጋችሁ እንድትጀምሩ ዘንድ ላይክ በማድረግ ሌሎችም ለምታውቋቸው ሼር እንድታደርጉ ከወዲሁ አሳስባለሁ። አሁን ቀጥታ ወደ ቻፕተር ፎር እስቲ ፓርት ዋኑን እንጀምራለን ማለት ነው። እና ቻፕተር ፎር የሚያወራው ስለምንድነው? ስለ ፕሮሞቲንግ ኢንክሉሲቭ ካልቸር ማለት ነው። እና እንዴት አካቶነት ባህልን እንዴት ማሳደግ ይቻላል? እንዴት ማበረታታት ይቻላል በማህበረሰቡ ውስጥ የሚለውን ነው እንግዲህ የምንመለከተው ማለት ነው። እና መጀመሪያ የምንመለከተው እንግዲህ ኢንክሉሲቭ ካልቸር ማለት በራሱ ምን ማለት ነው የሚለውን ነው የምናየው ማለት ነው። ከዛ በፊት ግን ኢንክሉዥን ማለት ምን ማለት ነው? አያችሁ ኢንክሉዥን ኢዝ a sense of belonging, connection and being part of community at work ማለት ነው። እና a sense of belongingness means የሆነ ባለቤትነት ልበል አያችሁ the sense of የሆነ የባለቤትነት ስሜት የግንኙነት ስሜት ኮኔክሽን then የአንድ ማህበረሰብ አባል የመሆን ስሜት ማለት ነው ኢንክሉዥን ማለት ነው። እና ቀጥለን ደግሞ የምንመለከተው ካልቸር ነው በተናጠል ስንመለከት ማለት ነው። ካልቸር is the idea, custom and social behavior of particular people or society ማለት ነው። ይሄ እንግዲህ ግልጽ ነው። እና አንድ ማህበረሰብ የሚኖርበት የማህበረሰቡ አስተሳሰብ ልማድና የማህበረሰቡ ደግሞ ባህሪን ማለት አንድ የተወሰነ ማህበረሰብ ባህልን ያመላክታል ማለት ነው። እና አጠቃላይ ሁለቱን ደግሞ አንድ ላይ ስናገናኘው ኢንክሉሲቭ ካልቸር ማለት ደግሞ ምን ማለት ነው? it involves the full and successful integration or connection of diverse people ማለት ነው into workplace or industry የአካቶ ወይም አካታች ማህበረሰብ or አካታች ባህልን ለመፍጠር መጀመሪያ ዴፊኒሽኑን ማወቅ አለብን ማለት ነው። እና ኢንክሉሲቭ ካልቸር ማለት ደግሞ አካታች ባህል ማለት ምን ማለት ነው ስንል ሁሉም እኩል የሚሳተፉበት እኩል የሚገናኙበት እኩል ውጤታማ የሚሆንበት የስራ ቦታ ማለት ነው። ኦሬዲ ስለዚህ የተለያዩ አይነት ሰው ይኖራል በባህሪም ቢሆን በአካልም ልዩነት ሊሆን ይችላል። በተለያዩ ደግሞ ኤትኒክ ባክግራውንድ ሊሆን ይችላል ሬስ ሊሆን ይችላል። የተለያዩ ደግሞ እንዲሁም ኢኮኖሚክ ባክግራውንዱ የተለያየ ሊሆን ይችላል። ይህ ሁሉ የተለያየ ዳይቨርስ ፒፕል በስራ ቦታ እኩል ከማንም ጋር ሙሉ በሙሉ ያለምንም ፍርሃት ያለምንም ሰቀቀን ያለምንም ስጋት ከማንም ጋር እኩል እየተገናኘ የሚሰራበት ባህል ማለት ነው። ስለዚህ there is inclusive culture ይባላል ማለት ነው። ሌላውን ስንመለከት ወይ ኢንክሉሲቭ ካልቸርን ለማምጣት በጣም ወሳኝ የሆኑ ሶስት አንኳር ነጥቦች አሉ ማለት ነው። በጣም ሶስት ወሳኝ ነገሮች አሉ። እነዛ አንኳር ነጥቦች የሚባሉ ልናውቃቸው የሚገባው ማስት መኖር አለባቸው ብለን የምናስባቸው ምንድነው? አንደኛ ሪፕሬዘንቴሽን ነው። አያችሁ representation means ደግሞ ምንድነው? the presence of people with disability across the range of employee roles and leadership positions. this means ተወካይ የአካል ጉዳተኞች ተወካይ መኖር አለበት ማለት ነው። በእያንዳንዱ ፖዚሽን ላይ በእያንዳንዱ ቦታ በሚመለከታቸው ቦታ መኖር አለበት ማለት ነው ኢንክሉሲቭ ካልቸርን ለማምጣት። አያችሁ ምክንያቱም
ምክንያቱም እያንዳንዱ ሰው ያለበትን ሁኔታ ሌላው ሰው ላይረዳው ይችላል። ለምሳሌ አንድ አካል ጉዳተኛ አንድ ብላይንድ ከመሆኑ የተነሳ የሚቀበለው ወይም የሚያገኘው ቻሌንጅ ወይም ፔን ለሌላው ላይገባው ይችላል። ግን ይሄ ብላይንዱ ለሌሎች ብላይንዶች ከማንም በተሻለ ስለነዛ ነገር ስለነዛ ፔን የመሰማት አቅም አለው ማለት ነው። ስለዚህ ሁሉን ያማከለ ስንል ከሁሉም ደግሞ ሪፕሬዘንት የሚደረግ ሰው የሚወከል ሰው መኖር አለበት ማለት ነው። ኢንክሉሲቭ ካልቸርን ፕሮሞት ለማድረግ ማለት ነው። ሌላው ሁለተኛ ደግሞ ሪስፔክቲንግ ነው። ስለዚህ ሪስፔክቲንግ ሚንስ ሪስፔክት ኦፍ ዲፍረንስስ ልዩነትን አያችሁ፣ ልዩነትን ማክበር ልዩ አይነት አካል ጉዳት ኖረ አልኖረ ልዩነትን ከአይዲያ ጨምሮ ማለት ነው። እነዚያን ልዩነትን ማክበር አያችሁ፣ በስራ ስታይል and flexible promoting or providing preparing flexible environment ማለት ነው። ኦኬ ስለዚህ flexibility in tailoring positions to the strengths and ability of employees። ስለዚህ የእያንዳንዱን ሰውን አቅሙን የእያንዳንዱን ሰውን ኃላፊነቱን የስራ ባህሉን ምን ማድረግ አለበት ማለት ነው። አንድ ሰው ማክበር አለበት ማለት ነው፣ ባለበት በዛ በኢንክሉሲቭ ካልቸር ማለት ነው። ስለዚህ ያንን ካልቸር ለማምጣት እያንዳንዱ ሰው የሌላውን ልዩነትን ማክበር አለበት ማለት ነው። ሌላው ሶስተኛ ምንድነው? ፌርነስ የሚባለው ነው ማለት ነው። ፌርነስ ማለት ምን ማለት ነው? it is equitable access. Don't forget equality and equitability is different. Okay, so here fairness means equitable access to all resources, opportunities and network and decision making processes. አያችሁ፣ ፌርነስ ማለት ፍትሃዊነት ማለት ነው። አያችሁ፣ ፍትሃዊነት ጀስቲስ ማለት ነው። ኢኩዊታቢሊቲ ማለትም ደግሞ ልክ እንደዛው ማለት ነው። ኢኳሊቲ ኢኳል ዲስትሪቢዩሽን ነው። ኢት ሜይ ቢ ኢኳል ዲስትሪቢዩሽን ኦፍ ሪሶርስ ሊሆን ይችላል። ኢኳል ኦፖርቹኒቲ ሊሆን ይችላል። ነገር ግን ኢኩዊታቢሊቲ ከኢኳሊቲ ትንሽ ከፍ ይላል ማለት ነው። ምን ማለት ነው? እስቲ ምናልባት ኤግዛምፕሉን እስቲ ስዕሉ ሊናገር ወይም ሊያሳይ ይችላል ብዬ አስባለሁ። ሎክ ሂር ኢኳሊቲ፣ እዚህ ተመልከቱ። እዚህ ኳስ እየተጫወቱ ነው። ይሄ የኳስ ሜዳ ነው። ይሄ ሰማያዊ የምትመለከቱት ደግሞ ምንድን ነው? አጥር ነው በሉ። አጥር ነው ብላችሁ ውሰዱና ከዚህ ከአጥር ውጭ ሆነው እንዲያዩ ምንድነው የተሰጠው? ለእያንዳንዳቸው ድንጋይ ወይም ብሎኬት ተሰጠ በሉ እና ለሁሉም አንዳንድ ተሰጠ። ስለዚህ ይሄ ፍሪሊ ፈታ ብሎ ያያል። እቺ ግን ትንሽ እንትኑን ይዛ ጫፉን ይዛ ነው የምታየው። ጭራሽ የለም፣ ድምጽ ብቻ ነው የሚሰማው ማለት ነው። አስቡ እንግዲህ። እና ይሄ ኢኳሊቲ ነው፣ ኢኳል አክሰስ ሂር በት እነዚህ ሁሉ ኢኳል ቤኔፊሻል አይደሉም ማለት ነው። አያችሁ፣ ኢኩዊታቢሊቲ ሚንስ ፕሮቫይዲንግ ኢኳል ቤኔፊት ሜኪንግ ኤቭሪ ኢንዲቪጁዋል ኢኳል ቤኔፊሻል ማለት ነው። አያችሁ፣ ስለዚህ እስቲ ይሄኛውን ደግሞ ስንመለከት ሂር ለዚህኛው አንድ ብሎኬት ተሰጥቷል። ፈታ ብሎ ማየት ይችላል። ምንም ችግር የለበትም፣ እኩል ነው። ለዚህ ደግሞ አንድ ብሎኬት ተጨመረ። ከዛ በኋላ እሷም ደግሞ ከሱ ጋር እኩል ያለምንም መቸገር ታያለች፣ ኢንጆይ ታደርጋለች። የራሷን መብት ሊሆን ይችላል፣ የራሷን የትኛውንም የፈለገችውን ነገር ፍሪሊ ታያለች ማለት ነው። ሌላው ሶስተኛ የዊልቸር ተጠቃሚ ደግሞ አካል ጉዳተኛው ራምፕ እዚህ ተዘጋጀለት ማለት ነው። ከፍ ብሎ እንዲያይ ዘንድ በዚህ ራምፕ ላይ ሆኖ ቁጭ ብሎ እነሱ የሚያዩትን ሁሉ ኢኳሊ ቤኔፊት አድርጓል ማለት ነው። ስለዚህ when we say fairness or equitability, so
እነዚህ ሰዎች ሁሉ ኢኳሊ ቤኔፊትድ መደረግ አለባቸው ወይም መሆን አለባቸው ማለት ነው። ስለዚህ ኢን ኢንክሉሲቭ ካልቸር ዴር ኢዝ ፌርነስ ማለት ነው። ፌርነስ ከሌለ ኢንክሉሲቭ ካልቸር የለም ማለት ነው። ስለዚህ ኢኩዊታብል አክሰስ ኦር ኢኩዊቲ የሚባለው እዚህ ጋር የምትመለከቱ ኢኩዊቲ እንደሚባለው ምንድነው? ኢኩዊታብል አክሰስ ለየትኛውም ሪሶርስ፣ ለየትኛውም ደግሞ እድል፣ ለየትኛውም ኔትወርክ ኤንድ ዲሲሽን ሜኪንግ ፕሮሰስ ላይ ኢኩዊታብል አክሰስ ሊኖራቸው ይገባል ማለት ነው። ይህን ደግሞ ትንሽ ላቦሬት ለማድረግ አንድ ደግሞ እሱን የሚመስል ሌላ ምሳሌ ደግሞ ስንመለከት ሉክ ላይ ፍሬ ያለውን ይህንን ፍሬ ይህ ሰውዬ አንድ ብሎኬት ወይም መወጣጫ ተሰጠው። ስለዚህ ፈታ ብሎ ፍሬ ይበላል። ይሄ ደግሞ በቃ ሁለቱ አክሰስብል አይደሉም፣ ሁለቱ ቤኔፊሻል አይደሉም፣ ፍሬውን መድረስ አልቻሉም። ግን የተሰጣቸው ምንድን ነው? ተመሳሳይ የሆነ ፕሮቪዥን፣ ተመሳሳይ የሆነ ሰርቪስ ተሰጥቷቸዋል። ግን ተመሳሳይ የሆነ ጥቅም አላገኙም ማለት ነው። they are not equally benefited. okay but here inequity አያችሁ ለሶስቱም የተለያየ ድጋፍ ግን ሁሉንም ተጠቃሚ በሚያደርግ መልኩ ድጋፍን መስጠት ምንድነው? ኢትስ ፌርነስ ማለት ነው። ስለዚህ እነዚህን ሶስት ነገሮችን ልንረሳቸው አይገባም ማለት ነው throughout the course ማለት ነው throughout this chapter 4 ማለት ነው። ምክንያቱም እነዚህ ሶስቱ ነገሮች የሚነሱ ነገሮች ናቸው ማለት ነው። ስለዚህ አንደኛው ምንድነው? ሪፕሬዘንቴሽን ነው። ሁለተኛው ደግሞ ሪስፔክቲንግ ነው ሪስፔክት ነው። ሶስተኛው ደግሞ ፌርነስ ነው ማለት ነው። እና በሚቀጥለው ቪዲዮ እንግዲህ በፓርት 2 ዳይሜንሽንስ ኦፍ ኢንክሉሲቭ ካልቸር ምንድን ናቸው የሚለውን ነገር ደግሞ በሚቀጥለው። ስለዚህ እንደገና ቻናሌን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ደግሞ ላይክ፣ ሼር፣ ኮመንትም ደግሞ ካለ ፍሪሊ ኮመንት እንድታደርጉ አሳስባለሁ። ታንኪዩ በጣም መልካም ጊዜ